ሰላም ጤና ይስጥልን ውድ ሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። በኪማ ፊልም ተሰርቶ በጸጋ መልቲሚዲያ የቀረበው ገመሃሊያ ፊልም መጋቢት 15 ቀን 2017 ዓ.ም ቦሌ በሚገኘው ዓለም ሲኒማ በልዩ ዝግጅት ተመርቋል። የፊልሙ ዳይሬክተር ሳሙኤል ሲሆን በድርሰቱ ኤፍሬም ሀጎስ ተሳትፎበታል። 1 ሰዓት ከ50 ደቂቃ ርዝመት ያለው ፊልሙ በጸጋ መልቲሚዲያ ፕሮዲስ ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን፣ ድምፃውያን ቃል ኪዳን ዳሌንና ሌሎችም ተሳትፎበታል። ፊልሙ ለቀረጻ 1 ዓመት ከ6 ወር የወሰደ ሲሆን ከ2.3 ሚሊዮን ብር በላይ ወጪ ወጥቶበታል። መጋቢት 15 ቀን ከምሽቱ 11 ሰዓት ከ30 ጥሪ የተደረገላቸው እንግዶች ታዋቂ የኪነ ጥበብ ባለሙያዎች በተገኙበት በዓለም ሲኒማ ተመርቋል። መጋቢት 19፣ 20፣ 21 እና መጋቢት 26፣ 27፣ 28 በሁሉም ሲኒማ ቤቶች ይመረቃል። እንዲሁም በተመሳሳይ ሰዓት በአሜሪካ ሀገር ይመረቃል። የደራው የተሰኘ ርዕስ የተሰጠው ዲጂታል መጽሔት የመጀመሪያ ህትመት ለንባብ በቃ። ዲጂታል መጽሔት በዚህ ህትመቱ ልዩ ልዩ ጉዳዮችን ይዟል ተብሏል። ከነዚህ መካከል ቬሮኒካ አዳነ ከየት ወዴት፣ ቢመሽም በር መዝጋት አይቻልም፣ ሪቫን ልንቆርጥ ይሁን፣ መስሪያ ቤት እስር ቤት አይደለም፣ ቢግ ሀበሻ፣ የጠቆመን መኪናና ሌሎችም በርካታ ጉዳዮችን የያዘ ሲሆን በነፃ ይኮምኮሙ ብሏል። የተለያዩ የጥበብ ባለሙያዎችን እየጋበዘ ልምዶቻቸውን እንዲያጋሩ እያደረገ ያለው ፐርስቴድ አዲስ መርሃ ግብር ጸደኒያ ገብረ ማርቆስን ጋብዟል። የፐርስቴድ አዲስ አዘጋጆች ከጸዲ ጋር በሚኖረን ቆይታ የስራ የህይወት ልምድና ተሞክሮዋን የምታካፈለን ሲሆን ከናንተ ከወዳጅና አድናቂዎቿ የሚቀርቡላትን ጥያቄ ማክሰኞ መጋቢት 16 ቀን 2017 ዓ.ም መልስ ለመስጠት ቀጠሮ ይዘናል ሲሉ ተናግረዋል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።